ሃይ ጋይስ እንዴት ናችሁ? ዛሬ በጣም አርፍደናል። ኦ ማይ ጋድ ጃንጥላ መረሳሁኝ። ኤሪዝ ዋረረ ግን ደስተኛ ነኝ። ዛሬ አርፍጃለሁ እኮ ግን ደስተኛ ነኝ እና እወዳችኋለሁ በጣም። ሰላም ሁኑልኝ ጋይስ። ሁሉም ተማሪ ቀርቶ ነበርና እኛ ብቻ ነበር የመጣ ነው፣ ግን አስተማሪው እያስተማረ ነበር። ሃይ ጋይስ አቺ ጓደኛዬ ነች ያት ባላለች እና አንቺ ዩቲዩብ ላይ አስገባለሁ ምንም ነገር ይገባል። እሺ ጸዴ ቦታ ነው በነገራችን ላይ በጣም ነው የምታምረው እና ሞዴል ምናምን ነገር ከፈለጋችሁ አነጋግሯት። ለሚገባ እንትን ጋር ያ ዘመን የብቸኝነት እናቱ ተረተረ ነው ይሄ አስገባች ቪዲዮ ጋር ጋይስ። ከትምህርት ቤት እየተመለስን ነው እና አሁን ዝንጅብልና ካሮት ገዝቻለሁ። እንደነገርኳችሁ የሚያከሳ ነገር እየተጠቀምኩኝ ነው። ስለዛ እሱ ደግሞ በጣም አሪፍ ስለሆነ እሱን ወስዳለሁ ጋይስ። አምሩ ጋይስ አሁን በጣም መተኛት ፈልጌያለሁ። ልተኛ ወይስ ልብላ ወይስ ምን ላድርግ? ግራ ገብቶኛል። ምንድነው ትላችሁ ጆይ ናት ጆይ ክፋችሁ ለማለት ትላችሁ ጋይስ ምግብ ልበላ ነው። ይበቃኛል ጋይስ። ዛሬ ስበላ አሳያችኋለሁ። እስኪ ስትጎርሱ ማለት ነው ትንሽ አድርጋችሁ ግን ብዙ የሆነ ጉርሻ ነው መጉረስ ያለባችሁ። እሺ ይሄ ማለት ነው ቶፉ በሽምብራ ነው። ይሄኛው ደግሞ ጎመን፣ ይሄኛው ደግሞ ምስር ነው ምንበላው። ኦ ማይ ጋድ ጋይስ ስለማይመቸኝ ለእናንተ ስል ቁሜ ነው እየበላሁኝ ያለሁት። ኦ ማይ ጋድ ጋይስ በጣም የሚጣፍጥ የጾም ምግብ ነው ይሄ። ስበላ ለእናንተ አሳያለሁ ብዬ ማለት ነው። ነገ ለመልበስ ያሰብኩትን ልብስ አበላሸው። ኤኒዌይስ ግን መብላታችንን አናቆምም ሆነም ቀረም። ነገ በጣም ከወደዳችሁት ስበላ ምናምን ነገር ከተመቻችሁ ነገ ጠረጴዛ ጋር ቁጭ ብዬ ሁሉንም ምግብ ስበላ አሳያችኋለሁ። እሺ አሁን ማለት ነው ጉርሻችን ማነስ የለበትም። እንደነገርኳችሁ ጉርሻ ሲያንስ ደስ አይልም። ጉርሻ ማስጨነቅ አለበት ነው። በቃ እንደዚህ ልክ የመታነቅ ስሜት የለም፣ እሱ ስሜት መምጣት አለበት። በቃ እሱ ስሜት ነው የምፈልገው ነው። ይሄ ነው ጉርሻችን ለእናንተ አንድ
ጋይስ አያችሁታ ድምጤ ሲቀየር ይህን ስሜት ነበር የፈለግኩት። ኦ ማይ ጋድ ማለት ጋይስ ቃል ራሱ የለኝም። በቃ እኔ እንደዚህ ስላችሁ ማለት ነው እያካበርኩኝ ምናምን አይደለም። በጣም ነው የሚጣፍጠው። በጣም እንጀራ ያማራችሁ ሰዎች ምናምን አላውቅም ምን አይነት ሁኔታ ውስጥ እያለፋችሁ እንደሆነ ዋው ዋው ብቻ ነው የሚያስብለው። ሌላ ምንም አያስብልም። እንትን እሰራለሁ፣ ዲጂታል ኢንቪቴሽን ካርድ እሰራለሁ እና አስባችሁታል? በዚህ ዘመን ማለት ነው ሰውን ወደ ቤታችን ኢንቫይት ስናደርግ ለልደት ምናምን ነገር ደውለን ምናምን ነገር ኑ ስንል አይደረግም። በጣም ይደብራል። ከዛ ደግሞ ቴክስት ራሱ ለዛ ሁሉ ሰው ሃይ እንዴት ናችሁ ምናምን ልደት አለብኝ ወይ ደግሞ የሆነ ነገር አለብኝ ምናምን ነገር ጋይስ እስካሁን እንደሱ እያደረጋችሁ ከሆነ እኔ ማለት ነው ጥሩ መፍትሄ ይዤላችሁ መጥቻለሁ። ዲጂታል ኢንቪቴሽን ካርድ እሰራላችኋለሁ በጣም በተመጣጣኝ ዋጋ ለምትፈልጉት ለልደት፣ ለድግስ፣ ለሁሉም ነገር እሰራላችኋለሁ። እናንተ የሚጠበቅባችሁ መደወል ብቻ ነው። ማሰራት ትችላላችሁ እና ሌላ ይሄን ይመስላል። እወዳችኋለሁ። ብሉ፣ ጠጡ። አሁን ይሄንን ጉርሳችንን እንጉረስ። ልክ ጾም ሲፈታ ደግሞ ቁርጡን ምን አድርጌ ሞቅ አድርጌ ስበላ ታዩኛላችሁ። በእርግጥ እኔ ቁርጥ አልወድም። ውሃ ደግሞ እየጠጣችሁ እሺ። አውጭ የሎሚ ውሃ ነው እና ትንሽ ከበድ ይላል እና ጋይስ ብሉ፣ ጠጡ እሺ። ጋይስ አሁን ልተኛ ነው እና ስላያችሁኝ በጣም አመሰግናለሁ። በጣም ወዳችኋለሁ። ሰብስክራይብ አድርጉኝ። ሰላም ዋሉ።